ሰላም ሰላም፣ እንዴት ናችሁ? ኬቢቲ እናንተ ወዳጅ ነኝ እና እንዴት ናችሁ? ሰላም አቀርባችሁ በፍቅር ዙሪያ ፍቅር ይዞኛል አለ ባይዘ ማለት ነው። በፍቅር ዙሪያ የምናገረው ነገር ብዙ ሴቶች በጣም የሚሰሩ ስህተቶች አሉ፣ ወንዶች ብዙ የሚሰሩ ስህተቶች አሉ። ግን ከዛ ውስጥ ማለት ነው በጣም የሚገርመኝ ነገር ቢኖር እኛ ወንዶች ምንሰራቸውን ስህተቶች ልንገራችሁ። ሴቶች ብዙ ነገሮች ናቸው። ለምሳሌ እኛ ምንድናት በጣም ወንድ ሲባል የምር በራስሽ ሂጂና ባልሽን ጠይቅ፣ ወይንም ፍቅረኛ ጓደኛ ካለሽም ቼክ ማድረግ ትችላለሽ። ብዙ ወንዶች ማለት የሚሰሩ ስህተት፣ ብዙ ሴቶች የሚሰሩ ስህተት ልንገራችሁ ዛሬ አንድ ባንድ ፍትትትት አድርገን ነው የምናወጣው ማለት ነው። ችግራችንንም እንቀርፈዋለን ዛሬ። አዳዲስ ከሆናችሁ ፔጃችን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቀጥሉ። እስቲ ብዙ ወንዶች የሚሳሳቱበት ስህተት ላስረዳችሁ። ብዙ ወንዶች በተለይ በግቢ ደረጃ ስንልሽ ለምሳሌ በዩኒቨርሲቲም ሆነ በኮሌጅ ደረጃ ብዙ እንትኖች አሉ፣ ብዙ ሚስቴኮች አሉ ወንዶች የሚሰሯቸው። በግቢ ደረጃ አንድ ባንድ ስንፈታትናቸው ምን መሰላችሁ? ብዙ ሴት ያናግራል። አንድ ግቢ ተማሪ ከሆንክ ልክ ሄድሽ ምናምን ላይብረሪ መሄድሽ አይቀርም፣ ግቢ ተማሪ ስትሆን ላይብረሪ መሄድክ አይቀርም ግቢ ተማሪ ስትሆን እና እዛ ሄድክ ትተዋወቃታለህ። አብራችሁ ታጠናላችሁ፣ አንድ ትላላችሁ፣ አንድ ሁለት። ከዛን በስቴፕ ሄድሽ ሻይ ቡና ምናምን ይጨመራል ዛሬ። ከዛ ነገ ደግሞ ስንሄድ አሁንም ሌላ ሰው እንታወቃለን። ለምን እንደዚህ እንደምላችሁ መቼም ይገባችኋል። ብዙ ወንዶች በጣም እንጎዳለንም፣ ሴቶችም እንጎዳለንም እንጎዳለንም። ግን ከዛ ነገራችን ከድርጊታችን መቆጠብ አለብን ነው። ቀጣዩ ከሰች ጋር መሄድና ቲቸት ያደርጋል፣ ያወራል፣ ምን ይላል። ከዛን ያው በግተራ የምትባል ነገር አለች። ግቢ ተማሪ ከሆንሽ ወይ ከወንግ ታውቃታለህ። እቺ ሙድ ይደውላታል። እሙዬ ዳንሽ ምናምን አለ እንደዚህ ምናምን እንደዛ ይላታል ያለ ነው። ከዛም ትደውልታለች። ያው ፒክ አንድ ሁለት ከዛ ወዴት ጥናት ቢቀርና ወደዚህ ብቻ ይዞራል ማለት ነው። ይሄ ሁሉ ለምንድን ነው መሰላችሁ? በጣም ሚስቴክ ስህተት ነው። ይሄ በጣም ሮንግ ነው። የምራል ለምን ብዙ ሴት ነው የምታናግረው ግቢ ላይ ግቢ ላይ ሆነክ ማለት ነው። ግቢ ላይ ሆነሽ ሞር ሴት ከሆነሽም ግቢ ላይ ሆነሽ ላይፍን ባትጀምሩ ብዬ እመክራለሁ። ለምን ታርጌት ትምህርትሽ ላይ ታርጌት አድርጌ እቀጥላለሁ ካልሽ እኔ አልመክርም ፍቅርን ግቢ ላይ። ለምን ብዙ ነገር ያሳስትሻል። ለምሳሌ ፈተና ይደርሳል። ፈርስት ሴሚስተር ፍሬሽ ከሆንሽ ደግሞ በጣም ማጥናት አለብሽ። ጥያቄው አንቺ እንዳሰብሽው አይመጣም። ግቢ ላይ በጣም ይከብዳል። በጣም ፍሬሽማን ኮርስ ዩኒቨርሲቲ ገብተሽ ፍሬሽማን ኮርስ ላይ በጣም ይከብዳል እና እንደዚህ ላይ በጣም ፍቅር አልመክርም። ያው እሱ ለእናንተ ልተው፣ እንደ ራሴ ግን አልመክርም። ለምን ታርጌትሽ ይበላሽብሻል፣ ሀሳብሽ ሙሉ ይመጣብሻል እና እዛ ጋር ስትደርሺ ይሄኛው ቀን በቀን ነው የሚያናግርሽ፣ ድምፁ ይናፍቅሻል። የኔ አባት አሁን እንዴት የሆነው ይሁን ምናምን ማለት ትችላለሽ። የዚህን ሰዓት የወጣሽበትን ዓላማ መንገድ ስተሻል። ገባሽ? መንገዱን ትሽቻለሽ። ይሄ ደግሞ ጥሩ አይደለም። አባት እናት ለፍቶ ጥረው እዚህ ጋር እስኪደርሺ ድረስ እዚህ ቦታ ደረጃ ለመድረስ ብዙ አስተዋጽኦ አድርጎብሻል። ገባሽ? ብዙ በጣም አስተዋጽኦ አድርጎብሻል እና ያን ቦታ እንትን ላለማለት ብዙ መለፋት አለብሽ እና እሱ ደግሞ ምን ያደርጋል? የኔ እናት ገና እኮ እንደዚህ ስላችሁ ማለት እናንተም እኮ በጣም ከባድ ናችሁ፣ ሴቶችም ማለት ነው። የወንድ ጎናችሁ ምናምን ስሸነሽንላችሁ እናንተም በጣም ከባድ ናቸው። ግን በቃ የኔ እናት ዛሬ ላገኝሽ እፈልጋለሁ። ባይዞ የጎበዝ ተማሪ ሆነሽ ልክ እንደዚህ ላገኘው እፈልጋለሁ
በቃ አንቺማ ነይልኝ ላገኝሽ እፈልጋለሁ። በቃ ዛሬ በጣም ናፍቀሽኛል። አንቺ ጎበዝ ተማሪ ነሽ፣ ነገ ፈተና አለብሽ። እሱ ያፈቅርሻል። እሱን አለማጣት ደግሞ ማግኘት አለብሽ። እዚህ ጋር ምን ተሰራሽ? በጣም ፋውል ልትሰሪ ነው ማለት ነው። ለምን ነገ የምታጠኙን ፈተና ይሄ ልጅ ሰዓትሽን ይበላብሻል፣ ሰዓትሽን ይሻማብሻል። ከዛን ነጥብሽ እየወረደ ይሄዳል። ከመጀመሪያው አንቺ ሳትጀምሪ በፊት የነበረው ማለት ነው። ስለዚህ ቢያንስ ራሳችሁን እንትን እያደረጋችሁ ፍቅር ላይፍ ግቢ ላይ ሆናችሁ ፍቅር ቢያንስ ቅዳሜና እሑድን ብቻ ብታደርጉት ቢያንስ ግን ቢቻል እንኳን ቢቻል እንትኑን ማለት ነው ፍቅሩንስ እዚሁ እስቲ እንጠብቅ ብትሉ ትንሽ እንታገስ ብላችሁ ትምህርታችሁ ላይ ፎከስ አድርጋችሁ ብትሄዱ እኔ እመክራችኋለሁ። እኔ ወንድማችሁ እና እኔ እኮ ማለት ነው 4 ዓመት ስል ከማን አንተ እንዴት ነፃ ምናምን ልትይኝ ትችላለሽ እኮ ደግሞ አንቺ ኧረ አይደለሁም። እና ይሄ በጣም የኛ የወንዶች ሴቶች ላይ የምናደርገው ተጽዕኖ በጣም ከባድ ነው። እናንተ ሴቶችም ደግሞ ሴቶች ሆናችሁ በጣም የሚያስጠላው ደግሞ ግቢ ላይ ማለት ነው አባት እናትሽ እዚህ ልጄ ተምራ ትመጣለች እያላችሁ ሌዲ የምትሰሩ ሴቶች አላችሁ። እግዚአብሔር ሌዲ የምትሰሩ ሴቶች አላችሁ። እኔ ግልጹ ነው የምነግራችሁ። ስለ ተማሪ ላይፍ አልሳልፈታለሁ ስለሆነ ግልጹ ልንገራችሁ። ሌዲ የምትሰሩ አላችሁ። ሌዲ ማለት እንደዚህ ቢች ወታችሁ ገላችሁ ምሽጡ ይህንን ፔጅ ማለት ነው። የምር የምታውቋቸው ካላችሁ በግቢ ደረጃ ከሆናችሁ ታውቁታላችሁ ይሄን ላይፍ እና በመምራችሁ የምር ግቢ ባይዘይ ያኛውን ሌላ ፓርት ሰራበታለሁ። ሴት ሆነሽ ግን ማለት ነው እስከ ደረጃ አሪፍ አቋም አለሽ፣ አሪፍ ፐርፎርማንስ ነው። እችን ቻንስ አታገኝም ተብለሽ በጓደኛ ተመክረሽ ያልሆነ ሱስ ውስጥ ያልሆነ ዝቃጭ ነገር ውስጥ የምትገቡት አብዛኛው ሴቶች ናቸው። ይሄን እናውቃለን እኛ ወንዶች የምናሰራቸው ካሉ በእኛ ወንዶች ሌላ ቀን እሰራለሁ። ግን ዛሬ ሴቶች ይሄን ነገር በጣም በወንድ ላይ ብዙ ወንድ ታፌዛላችሁ። ገባሽ? አይን አባት ምናምን ይሄን ነገር ገረቻችሁ ያለ ወንድ ልጅ በቃ ሀሳቡ እንዳለ ልቡን ብልት የሚያደርግ ነገር ታደርጋላችሁ። እና እሱን ነገር አባትሽ እዚህ ጋር ልፋት አለው፣ እናትሽ እዚህ ጋር ብዙ ለፍታብሻለች እና ያን ነገር ትታችሁ አትዝናኑ አይደለም ተዝናኑ፣ ግን መዝናናታችሁን በልክ ብታረጉት ቢያንስ 15 ቀን አጥንተሽ ፈተና ምናምን አለ ስለሆነ ትድብድብ ምናምን ገጥመሽ በ15 ቀን አንድ ቀን ልክ ራስሽን ወጣችሁ ምናምን በርገር ፒዛ ምናምን ያው ከጀማ ጋር አይቀርም ያለ ነገር እና እንደዚህ ብታደርጉ ግን ከሱሳና ከመጠጥ ነገሮች ላይ ብትቆጠቡና ራሳችሁን ለወጣችሁበትን ዓላማ ብታሳኩ እኔ የወንድማችን መልእክት ነው። እና እኔ ብዙ ሰዓት ያየሁት የምር ማለት ነው ግቢ ላይ ገብቼ ያየኋቸው ነገሮች ናቸው እንደዚህ አይነት ነገሮች ማለት ነው። እና ማለት ነው ይሄ ነገሮችን ሞር እንትን ብታደርጓቸው ያስ ብታደርጓቸው ራሳችን ማገተ ባይዞ ግቢ ላይ በጣም ፍልሚያ አለ። የምር ግቢ ላይ በጣም ፍልሚያ አለ። ፍልሚያ ማለት ከራስሽ ጋር የምትፋለኝበት ጊዜ ከራስሽ ጋር እግዚአብሔር እዚህ ደረጃ አድርሶሽ ሰይጣን ደግሞ እዛ ደረጃ ላይ አንቺ ያሰብሽበት ጋር በቃ ሰይጣን ደግሞ ማለት ነው ከዛ ነገርሽ ሊያሰናብትሽ እንቅፋት ሊሆንብሽ ብዙ መንገዶች ያምታረግ ነው የሚሄዱ ሰይጣን ገባሽ። ግን እዚህ ጋር ራስሽ በቃ ትኩረት ያደረግብሽ ትምህርትሽ ላይ መሆን አለበት። ትምህርትሽ ላይ ከምንም በላይ ትምህርትሽ ላይ ፎከስ ማድረግ አለብሽ። እና ይሄ ነው ግቢ ላይ ምናምን ብዙ ነገር አለ። የጥናቱ አሳይመንቱ ገና ደግሞ አዲስ ከሰው ጋር መተዋወቅ ሊያቅትሽ ይችላል። ያን ነገር ደግሞ ልክ በቃ አራዳ ምናምን ደግሞ አላራ እንትና በዚህ ብዙዎች ከተማ እንትኖች አያሽቃብጡ ይሄን አያሽቃብጡ። የሚያሽቃብጡት እነማን ናቸው? ልክ ከገጠር መጥተው ልክ የገጠር ልጆች አሉ የገጠር ፋሚሊዎች ያዩወቶቹ የገጠር ፋሚሊዎች ምንም እዛ መጥተው በቃ አራዳ ነው በቃ ልብስ ለበሽ ዝንጥ አልሽ ወጣሽ አራዳ ነሽ። እንደዛ ካልሆንሽ በቃ አንቺ ፋራ ነሽ በእናትሽ ነው እንደዛ የሚባለው። ግን እሱ በጣም ስህተት ነው፣ በጣም ስህተት ነው። በህይወትሽ አራዳ ማለት አራዳ ለሰው የሚያስብ
አራዳ ሰውን የሚረዳ ነው። ይሄን እንግዲህ ተረዳ። ጫት ስለቀምክ አራዳ አይደለም። መጠጥ ስለጠጣ አራዳ አይደለም። ስልክ ልብስ ስለለበስክ ወይም አሪፍ ስለያዝክ አራዳ አይደለም። አራዳ የተጎዳውን የሚረዳ፣ የተቸገረን የሚያግዝ፣ የተጠማን የሚያጠጣ፣ የተራበን የሚያበላ አራዳ ነው። ገባሽ? በልብስ በጥሩ ስልክ ምናምን በሳር አራዳነት እና ብዙዎች በጣም ተሸወዱት። ይሄን ነው። ከእንደዚህ ነገር ላይ ራሳችሁን መያዝ አለባችሁ። አይጠቅም። ምክንያቱም ሊመስላችሁ ይችላል፣ ግን በጣም ኢፌክት አለው። በኋላ የዛን ሰዓት አሁን አይደለም የምናየው፣ ነገሮቹ ካለፉ በኋላ ባይዘ ጓደኛሽ ተመርቃ አንቺ ከዛ ምክንያቱም ሳታጥኚ ቀርተሽ ከዛ ቦታ ስትቀሪ፣ ጓደኛ ተመርቆ እሱ የደረሰበት ቦታ ሳትደርስ ስትቀር፣ ለምን በሱስ እዚህ ጋር ተጠምደሃል? ለዛ ነገር በጣም መጠንቀቅ አስፈላጊ ነው እና በጣም ነው የምወዳችሁ። ላይ ሰብስክራይብ